እድሜ ስንት ነው? ንጉስ ፈርዖን ለያዕቆብ ሀበሻ በጣም የሚጠላውን ጥያቄ ጠየቀው። እድሜ ስንት ነው? ከባህላችን እጅግ ሊላቀቀን ያልቻለ ጥያቄ ቢኖር እድሜን መናገር መፍራት ነው። ኧረ እድሜን አልደብቅም የምንል ሰዎች እንኳን ከመናገራችን በፊት እድሜ ጸጋ ነው የሚል ትንሽ የመግቢያ ንግግር እናደርጋለን። በሰው ፊት እድሜ የጠየቁ ህፃናትም እድሜ አይጠየቅም እሺ ማሙሽዬ የሚል ምክር ከትንሽ ቁንጥጫ ጋር ይቀምሳሉ። ንጹሃኑ ህፃናት ትምህርት ቤት ሐውል ዳሪውን ሲያነቡ ስለሚውሉ ለምን እንደማይጠየቅ ግራ ግብት ይላቸዋል። ብቻ ባጭሩ እድሜ ስንት ነው ተብለን ስንጠየቅ ሰዓት ስንት ነው ስንባል በምንመልስበት ፍጥነት አንመልስም። ያዕቆብ ግን ፈርዖን ሲጠይቀው የሀበሻ ደም የለበትምና የእንግድነቴ ዘመን 130 ዓመት ነው ብሎ ቀልጠፍ ብሎ መለሰ። የሚገርመው በምድር ላይ የኖረበትን ዘመን የእንግድነት ዘመን አለው። እውነትም ይህች ዓለም ሁላችንም ለጊዜው በእንግድነት የመጣንባት ናት እንጂ ሀገራችንስ በሰማይ ነው። በእንግድነት መተን ዘላለም እንደሚኖር እንነካከሳለን እንጂ እንግዶች ነን። እንደ ያዕቆብ ያሉ ቅዱሳን ግን በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ሁሉን ትተው የተከተሉት ሐዋርያቱም በእንግድነታችሁ ዘመን በፍርሃት ኑሩ ብለው አስተማሩ። ያዕቆብ እድሜ 130 ነው ካለ በኋላ ጥቂትም ክፉም ሆነብኝ አለ። እንግዲህ 130 አንሶት ነው። እርግጥ ነው ሰው እድሜ አይጠግብም። ማቱሳላንም ብንጠይቀው ባጭር ተቀጨው ማለቱ አይቀርም። የተፈጠርነው ከዘላለማዊት ነፍስ ጋር ስለሆነ ለመኖር እንጂ ለመሞት መቼም ዝግጁ አንሆንም። እንደ ያዕቆብ ያለ ብዙ ነገር ያየ ሰው ደግሞ እድሜ ያንስብሃል። ከእናት ሆድ ጀምረህ የህይወት ትግል ከጀመርክ፣ ለብኩርና ከተሽቀዳደምክ፣ ከፈጣሪ ጋር ትግል ከገጠምክ፣ ድንጋይ ተንተረሰህ ሰማይ ድረስ ከተመለከትክ፣ ለራሄል 14 ዓመት ደጅ ከጠና፣ በዮሴፍ ለዓመታት ካለቀስክ እድሜ ቢያጥርብህ አይፈረድብህም። ያልተኖረ እድሜ ግን ይሰለቻል። ሰው ስራ ሲኖረው ቀኑ እንዴት ይሮጣል ይላል። ስራ ሲፈታ ደግሞ አሬ ዛሬው ቀን አልሄዳለ እኮ ይላል። በመጽሐፍ ቅዱስ ታሪካቸው ከተጻፈ ሰዎች የሚያሳዝኑት ኖረ ሞተም የተባለላቸው ሰዎች ናቸው። መኖርህ ካልፈየደ መሞትህ አይጎዳም ከመባል በላይ ምን አስከፊ ነገር አለ? ወዳጄ አንተ ወደዚች ምድር የመጣ አንተን የሚመስል ብቸኛው ሰው ነህ። የማያልቅበት ፈጣሪ ያንተን አይነት ሰው ፈጥሮ አያውቅም፣ ድጋሚም አይፈጥርም። ምድርም ያንተ አይነት ሰው አይታ አታውቅም። እድሜ የተሰጠህ ላንተ ብቻ የተሰጠህን ነገር አበርክተህ እንድትሄድ ነው። በአንተ ብቻ የሚፈታ ችግር፣ በአንተ ብቻ የሚፈጠር ብዙ መፍትሄ አለ። ሌሎች ካንተ በሀብት፣ በእውቀት፣ በስልጣን ወዘተ በልጠው ልታይ ትችላለህ። ህይወት ፍትሃዊ አይደለችም። ፈጣሪ ያዳላሉ ልትልም ትችላለህ። ከሀብታሙም ከአዋቂውም ከሀያሉም እኩል ላንተ የተሰጠ ፍትሃዊ ስጦታ ጊዜ ብቻ ነው። ለሁሉም ሰው ቀንና ሌሊቱ 24 ሰዓት ነው። በብራቸው ሰዓት ያስጨመሩ የሉም። አጠቃቀምህ ነው እንጂ ጊዜ ላንተም በእኩል ተሰጥቷል። አዲስ ዓመት ገብቷል። ፀሐይ እያየችን ስታልፍ ሌላ አንድ ዓመት ሆኗታል። 2017 አይቻልም እንጂ በድንጋይ ፈንክተን ብንሸኘው ደስ የሚለን አይነት ከባድ ዓመት ነበር። አሁን ደግሞ ፈጣሪ በቸርነቱ ሌላ ዘመንን አቀዳጀን። ፈጣሪ ሰጠን ያልተጻፈበት አዲስ ደብተር ነው። ብዕሩ እጃችን ላይ ነው። ምን እንጽፍበት ይሆን? ካለፈው ደብተር የቀጠለ ታሪክ እንጽፍ ይሆን ወይስ አዲስ ነገር? ዲያቆን ሄኖክ ኃይሌ የጊዮን ወንዝ መጽሐፍ። እነዚህንና ሌሎች የመጽሐፍት ትረካዎችን ለማንበብ ቀጣይ ገጽ ቻናላችንን ሰብስክራይብ በማድረግ ይወዳጁን።